ስሜ መቅደላዊት ወርቁ ነው። ይህን ቻሌንጅ በ8 ሰዓት ነው። ይህን ቻሌንጅ በ8 ሰዓት ውስጥ ምችለው ይመስለኛል። አሁን ኤቭሪዋን ኤዲተር ነኝ ስለሚል 8 ሰዓት በጣም ረጅም ነው። ስለዚህ ቀላል የሚሆን ይመስለኛል። መቀመጡ አድካሚ የሚሆን ይመስለኛል። 8 ሰዓት ስለሆነ ረጅም ስለሆነ ብዙ ቻሌንጅ የሚገጥመኝ አይመስለኝም። ያው ፎቶግራፈር ስለሆንኩኝ ያው የፎቶ ኤዲቲንግ ከዛ ቪዲዮ ኤዲቲንግ ሲሚላር ነው ብዬ አስባለሁ። እኔም ለኤዲቲንግ የሚመች ሴታፕ እየሰራው ጠበቅኳት። መቅዲ ምን ያክል ኤዲቲንግ አሰልቺና አድካሚ የሆነ ስራ እንደሆነ ይገባት አይመስለኝም። እኔም ገና እንደጀመረችው እንዳይሰለቻትና ልቶ እንዳትለኝ ነው የፈራው። ይሄንን ቻሌንጅ ላስቦ የቻልኩት ጀማሪ ኤዲተሮች ብዙ ጊዜ ኢንቦክስ ላይ የት ልማር እያሉ ይጠይቁኛል እና ደግሞ ቪዲዮ ኤዲቲንግን በጣም ከባድ አድርገው ያስቡታል። አይኖ በጣም ከባድ ነገር ነው። በጣም ኮሚትመንት ይጠይቃል። በጣም ረጅም ታይም ተወስዶበት መሰራት ያለበት ነገር ነው። ነገር ግን በጣም ከባድ ደግሞ አድርገን ካሰብነው ስለማንሰራው ይህንን ከባድ ቻሌንጅ አዘጋጅቻለሁ ማለት ነው። አሁን እንዲገባሽ እውቀቱ ራሱ ይፈሳል። ቪዲዮ ኤዲት ስታረጊ በቻልሽ አቅም ሄድሴት ደግሞ ብትጠቀሚ በጣም አሪፍ ነው እና እቺ ንኪስኪ ውሰደው እንዳትዪኝ። ተመችቶሽ? አሪፍ ነው። በቃ ያሁኑ አንስሪያት። ፍሬም ውስጥ እገባለሁ። እንደዚህ ሄድሴት የሰጠዋት እንዳትሰማኝ ስለፈለግኩ ነው። ይሄንን ኤዲቲንግ ከጨረሰችው እኔ እንደምፈልገው ሰርታ ከጨረሰችልኝ የሚገርም ጊቫዌ አዘጋጅቼላታለሁ። ዋየርለስ ኪቦርድ እና ዋየርለስ ማውዝ አዘጋጅቼላታለሁ። በእርግጠኝነት በጣም ነው ለሷ የሚጠቅማት። ሚኒ ናት እና ትንሽ ጊዜ የተጠቀምኩበት ትወዷለች ብዬ አስባለሁ። ግን እኔ እንደምፈልገው ከሰራችልኝ ነው። መጨረሻ ላይ ደግሞ ቪዲዮን ፖስት አደርግላችኋለሁ። ጀማሪ ኤዲተር ከሆናችሁ ይሄ ቪዲዮ በጣም ነው የሚጠቅማችሁ። እስከ መጨረሻው መከታተላችሁን እንዳረሱ። ይመቻችሁ። መጀመሪያ ቤዚክ ፓርቶችን ነው ማሳየሽ። እዚህ ጋር የራሴን የሆኑ እንትኖች ፉቴጆች አዘጋጅቼልሻለሁ። እንደምታያቸው ሁሉንም ባክግራውንድ ሳውንዱንም ባጭሩ። መጀመሪያ ግን እዚህ ጋር ያለው የቪዲዮ ኤዲቲንግ ኢንተርፌሱን ላስረዳሽ። በመጀመሪያ የኤዲቲንግ ኢንተርፌሱንና አንዳንድ ቤዚክ የሆኑ በጣም ቀላል የሆኑ ነገሮችን አስረዳዋት። ከዛ ራሷ ኤዲት እንድታደርግ ነው ቀጥታ ፒሲውን የሰጠዋት። ስለዚህ አሁን ባሳየሁሽ መንገድ ራፍ ከቱን መጀመሪያ ትሰሪልኛለሽ ማለት ነው። እሺ፣ እንዴት ነው? ተመችቶሻል? ጫማዬ እሺ። ስለዚህ ሳውንድ ዌቭ ዝም ያለበት ቦታ ነው የምፈልገው ማለት ነው። ሶ ኤክስ ድካን ከዛ ወደዚህ ስለሆነ ውሃ ቀብለኝ እስኪ ልጠጣ። ኤዲተር ስትሆኚ ውሃ መጠጣት አለብሽ። በጣም ወሳኝ ነገር ነው። አለኝ አባዜ ግን ገብቶኛል። አዲስ ነገር እኔ ኦኬ። እሺ፣ አሪፍ ነው። እንዳሁኑ ከት አድርጊያት። ራፍ ከቱን ስጨርሽ ነው ውሃ መጠጪው። ምንም ነገር ግዴታ። ስለዚህ ከት ታረጋቸዋለሽ ማለት ነው። እንደጀመረን የከበዳት አይመስለኝም። ራፍ ከቱን ቀላል በሆነ መንገድ ራሷ ሰርታ ጨርሳልኛለች። ከዛ ደግሞ ወደሚቀጥለው እንሄዳለን ማለት ነው። ከራፍ ከቱ በኋላ ነው ዘፈኑም ከዛ ከላይ የሚደረጉትን ቪዲዮዎች የሚሰሩት ማለት ነው። የኔ ፊት መታየት የለበትም። የሰርጎቹና የኔ ሳውንድ ይገባል። ከዛ በኋላ ወደ ቪዲዮ ነው የምንመለሰው ማለት ነው። ገብቶሻል ሀሳቡ? እስቲ እሱን ሞክር። አሁን ባሳየሁሽ መንገድ ሌየሮቹን እያንዳንዱን ደርድሪያቸው ከሚፈልጋቸው ቪዲዮ ውጪ ማለት ነው። ተመችቶሻል? እሺ። ቡና ግን መጠጣት ያለብኝ ይመስለኛል። እኔ በስማ ድንዝዝ እያልኩኝ ነው። ከዛ መቅዲ ለ2 ሰዓት ያክል ብቻዋን ቁጭ ብላ ኤዲት እንድታደርግ ነው ያደረኳት። እያንዳንዱን ነገር ከጨረሰች በኋላ ትንሽ የሰለቻትና
የደበራት ትመስላለች። ነገር ግን ተስፋ ላለመቁረጥ እያንዳንዷን ሰዓቷን እየተጠቀመች ነበረ፣ ትንሽ ቢሰለቻትም። ከዛ በመቀጠል ደግሞ እኔም እሷን ማስረዳቱ ትንሽ ስለደከመኝ ገና በጠዋት ነው የጀመርነውና ምሳ ብንበላ አሪፍ ነው አልንና ሁለታችንም እርቦናል እንደምታዩን። ከዛ በኋላ ምሳ አዘዝን። የመጣልንን ምሳ ከስቱዲዮ ሳንወጣ ነው እዛው የበላነው ታይማችንን ለመጠቀም። በጣም የጠገብኩት ማርያም ውሃውን አቀብኝ እስከጀርባ። ኧረ በልተን እንዳንለያይ በእናታችሁ። 7 ሰዓት ሆነ፣ ሰዓት የለንም አሁን። ስለዚህ ወደ ቪዲዮአችን ቪዲዮን ፋይናል እናድርገው። በልተን ከጨረስን በኋላ እንግዲህ ወደ ቪዲዮአችን ተመልሰናል። ሲጀምር ይሄንን ብንጠቀመው ከዛ በኋላ ደግሞ ሞር ስራዎቹ ምናምን ለማሳየት ኢንስፓየር የሚያደርገውን ሳውንድ ብንጠቀመው አሪፍ ግማሽ ግማሽ ማለት ነው። ስለዚህ እዚህ ጋር እንደምትሰሙ የሰርጋችሁ ቀን አንድ ቀን ብቻ ነው፣ እኛ ግን የምንቀርጽላችሁ እንደዚህ ድርቅ ነው የሚለው። ምግባችንን ከበላን በኋላ በአዲስ መንፈስ እንደገና እየሰራን አዳዲስ ነገሮችን እያሳየዋት ቀጠልን። ቪዲዮግራፈር ነኝ። ማንኛውንም ሰርጎቻችሁ የተለያዩ ትንሽ ቀነስ ድጋሚ ረጅም ሰዓታትን እያስረዳዋት እየተሳሳቀን እንደ አዳዲስ ሌሰኖችን እያሳየዋት ቆየን። መክፈት ያለብሽ እና ደግሞ መመጣጠን አለባቸው ሁለቱ። አላይመንቱን ካልጠበቀ የሆነ ይደብራል በኋላ ሲወጣ። እሱ ጋር አርጊውና ቪዲዮ እየቀረጽን ስለሆነ ከዛ ተሽቅጩ። ቡናችን መጥቷል። እንግዲህ ኮፊ ታይም ነው። ይሄ ለኤዲተር ወሳኝ ነገር ነው። አሁን እንዲገባሽ እውቀቱ ራሱ ይፈሳል። አሁን ኤዲተር ሆኖ ቡና ማይጠጣ የለም አለሽ። ከዚህ በኋላ ትጀምሪያለሽ። በስማ ጭሱ ራሱ ደስ ሲል ይቀዳልን በጣም እንትን እያሉ እንዴ ስሪ እንጂ ቡናው እንዴ አልጠጣም አላልሽም እንዴ? ስሪ አልወድም ብለሻል። እኔ እጠጣልሻለሁ። ከዚህ በኋላ ግን መልመድሽ አይቀርም። ቡናው ይቀዳ። አትሞክሪም? ካሜራማናችንስ ቡና አጠጣል? አይቀርጽም ካልጠጣ ይሻል። ካሜራማን፣ ኤዲተር ምናምን ፕሮዳክሽን ላይ ያለ ሰው እንዳለ ስኳር ግን በቃ ለኔ አንድ ሌሎቹ አይፈልጉም። በቃ ያላችሁ ስኳር በቃ 3ቱን ነው የምትቀጁ። እሺ ከጁ ችግር የለውም። ቸኮልኩ ስጠጣ ራሱ በስማ ሰዓቴ በጣም ሄዳ እንደዚህ ቆይቼ አላውቅም እኮ እንዴ። አሁን ሰዓቱ ሄደ እኮ በጣም ጭሱ ምናምን ሳይረብሽማ። ይሄ ሲጀምር ከረበሽሽ እኔ ማስተማር አቆማለሁ፣ አስወጣሻለሁ። ቡና ማጠጡ ኤዲተር ካላችሁ እስቲ ምን እንደምጠጡ ኮሜንት ላይ አሳውቁኝ። ኧረ በስመ አብ ሻይ ያነቃቃል እንዴ? እንትን ደግሞ ብንከትበት እዚህ ጋር ልክ ሲጀምር ድን ብሎ ነው የሚጀምረው። ክላሲካሉ የሆነ ሚሞሪ የሚመስል ነገር ድን አይነት ፒያኖ ነገሮች ቢጨመርበት አሁን ሳውንድ እየሰራን ስለሆነ ሳውንድ ኢፌክት ደግሞ ባክግራውንዱን እንጨርሰውና ሳውንድ ኢፌክት እንከታለን። እሺ ከሰርግ ውጪ ማንኛውንም ኢቨንቶች እንሰራለን። ልዘርዝርልሽ? ዊዲንጎች፣ ግራጁዌሽን፣ ሽምግልናዎች፣ ብራይዳሎች፣ ቤቢ ሻወር እንዳለ ኤኒ የሚባሉ ኢቨንቶችን እንሰራለን። ፐርሰናል ፎቶሹቶችንም እንሰራለን። ይቻላል
በዚህ እያሰብኩት ነው። በነገራችን ላይ መቅዲ በጣም የምትገርም ፎቶግራፈር ናትና ፎቶግራፈር ነኝ እንዳታስተምረኝና አልነገርኳችሁም። ለእናንተም ፎቶግራፊ እሰራለሁ እና እንዳንቺ ባልሆንም እንዳንቺ አልሆንም። በጣም ጎበዝ ፎቶግራፈር ናት። ቀጣይ ቪዲዮ እንደውም ማለት ነው ይሄን ከለመድሽው ይሄንን በዚች ባለን ሰዓት ከጨረስሽው ማለት ነው ቀጣይ እኔና አንቺ ለምን አንወዳደርም? የምር ኔክስት ቪዲዮ ላይ ስሜቴ ሆኜ እንደውም ቡና ጠጥቼ እንጂ ኔክስት ቪዲዮ ላይ ማለት ነው ሁላችሁም ኮሜንት ላይ እየገባችሁ ተወዳደሩልን በሉ እስኪ። የምር እናዘጋጅላችኋለን። መቅዲ ኤንድ ሱዬ ቨርሰስ ፎቶሹት። ምን ካሜራ ነው የምትጠቀሚው? ሶኒ ያው የታወቀ ነው። ፎቶሹት ላይ ሶኒ በጣም ጸዴ ካሜራ ነው። እኔ ቱቶሪያል ደግሞ ሰሞኑን እየሰጠው ነው በካነን እኔ በካነን አንቺ በሶኒ እንወዳደር። ግን በጣም ከባድ ነው። ሶኒ በጣም ፐርፌክት ነው ፎቶ ላይ፣ ግን እኔ በካነን በልጣታለሁ። ፎቶ አንስቺ የካሜራ እንደ ካሜራ ብቻ ሳይሆን ብዬ እኔ ማስበው እንደ ካሜራ ፐርሰን ማነው እንደ ፎቶግራፈሩ ይወስኗል ብዬ ነው ማስበው። የሚሰራው ላይቲንግ የሚጠቀማቸው ሴቲንጎች ምናምን ማተር የሚያደርጉ ይመስለኛል። እና እንደውም እኔ ከፈለኩኝ በማርክ 3 በሰበንዲ እንደውም በገባ ራሱ አታሸንፍኝ አንቺ በሶኒ አይቀልም። ሰበንዲ አላገኝም ራሱ ሰበንዲ ካሜራውን አላገኝም። ግን በማርክ 3 ወይ በካነን ኤኒ ካነን በጣም ሃይ ፐርፎርማንስ ባልሆነ ካነን፣ አንቺ ደግሞ በሶኒ በጣም ለፎቶ አሪፍ በሚባል በሱ እንገባዋለን ድጋሚ። ስለዚህ አሁን በጣም በአዲስ ኢነርጂ ነው ማስረዳሽ። ደግሞ አሪፍ ላይ ነው ያለሽው። እስኪ ቪዲዮን ፕሌይ ብለን ነው አንዴ ልክ ስትሰሪ ቅድም እንዳረግሽው ማለት ነው። ስትሰሪ መሀል ላይ ፕሌይ እያልሽ እየመለሽ ታያቸዋለሽ። እሱ ፓርት ነው በጣም በዚህ የሚያሰለችው ኤዲቲንግ ላይ። ትሰሚያታለሽ ድጋሚ እሱ ፓርት ያሰለቻል። ግን ያው እየሰራሽ ስትመሰጪ አታስቢው። መቅዲ በጣም ደክሟት እረፍት ላድርግ ብላ ነው የወጣችው፣ አየር ልውሰድ ብላ። በጣም አይኑ ትንሽ በአንድ ቀን ሁሉንም ነገር ማሳየት ከባድ ነው። ግን በመሀል ያው እረፍት አድርገናል። ምሳ በልተን ምናምን የገባነው። አሁን ቪዲዮን ፋይናል እያደረግነው ነው። እስካሁን ያለችበት አያያዝ እንዳያችሁት በጣም አሪፍ ነው እየሄደች ያለችው እና ትችለዋለች ብዬ አስባለሁ። ግን በጣም ያለን ደቂቃ አልቋል። 30 ሚኒት ብቻ ነው የቀረን። ቪዲዮአችንን በዚህ 30 ደቂቃ ውስጥ ፋይናል አድርገን ኤክስፖርት አድርገን የምናየው ነው የሚሆነው። እንግዲህ እስኪ የሚሆነው እናያለን ማለት ነው። እስክትመጣ እንጠብቃት። እንዴት ነው ድካም ለቀቀሽ? ከባድ ነው እንዳሰብሽው አይደለም። እነዚህን እንዳለ አይሻቸው እዚህ ጋር ክፍተቶቹ የፈጠርሻቸው ሳውንዶቹን እያወራ ጃምፕ ከት አድርጎታል። ይሄን አንደኛ መገጣጠም አለብን። ሁለተኛ ደግሞ የቪዲዮቹ ትራንዚሽን ሲደረደሩ ፐርፌክት አልመጡም። ይሄንንም ማስተካከል አለብን። ከዛ በኋላ የመጨረሻውን ፉቴጅ ከተናት ሳውንዱን ጨርሰናል። ከለሩን በቃ እንጨርሰና አሁን ፉቴጅ እናስተካክላት። ስንት ደቂቃ ነው ያለው? አልቋል። 30 ደቂቃ። በዚህ 30 ደቂቃ ውስጥ ከጨረስሽው የሚገርም ነገር አለሽ። በነገራችን ላይ አልነገርኩሽ። አዎ ካልጨረስሽው ደግሞ ምንም ማድረግ አልችልም። እነሱ ያውቃሉ፣ ነግሬያቸዋለሁ። ቪዲዮ ላይ ከት ነው ማድረገው። በኋላ ካልጨረስሽው ምንድነው ሳታዩ ማንም ሳያውቅ እና ይሄንን ይኸው በጣም አሪፍ ነው። አሁን የሰርጋችሁ ቀን አንድ ቀን ብቻ ነው። እኛ ግን የምንቀርጽላችሁ የዘላለም ትውስታችሁ። ሰላም ሱባሎ ይባላል። አደይ ስቱዲዮ ቪዲዮግራፈር ነኝ። ማንኛውንም ሰርጎቻችሁን የተለያዩ ፉቴጁ በጣም አሪፍ ነው። ኢቨንቶቻችሁን ፕሮፌሽናል በሆኑና ሃይ ኳሊቲ
ቴክስቶቹም በጣም አሪፍ ናቸው። የሰራን የምናስረክባችሁ ነው የሚሆነው። ስራዎቻችንን ከዚህ በፊት ሰርተን የሰጠናችሁ ሰዎች ቻናላችን ላይ እየገባችሁ የሰጣችሁ ኮሜንቶች አሉ። ሁላችሁንም ቴንኪዩ እንላለን። እዚህ ጋር ይሄ ቻናልና እንትን ሲል የከተትሻት አኒሜሽኗ በደንብ ቦታዋን መጠበቅ አለባት። በጣም ከፍ ማለት የለባትም። ስክሪናችን ላይ ዝቅ ነገር ብትል አሪፍ ነው። እሷን እናስተካክላታለን። ማሰራት የምትፈልጉ ካላችሁ እያንዳንዱ ኢሞሽናል ሞመንቶችን እንዲሁም ደግሞ ሁሉንም ፕሮግራሞች ይሄ በጣም ያምራል። አሪፍ አድርገሽ ነው የከተትሽው። በጣም ነው የሚያምረው። የምንሰራላችሁ ይሆናል። ቪዲዮን ከገመገምኩላት በኋላ የቀሯትን ነገሮች ድጋሚ እየሰራች ሰዓቷን ተጠቅማ የጨረሰች ይመስለኛል። ትንሽ ነገር ነው የቀራት። ሰዓቷን አልቋል። እንግዲህ ቼክ እናደርግላታለን። እንግዲህ ተመልካቾቻችን ቪዲዮውን ጨርሰዋለች። ታይሟም እኩል ነው ያለቀው። አሁን ቪዲዮአችንን እንገመግመዋለን። እንደምፈልገው ይሆናል ብዬ ተስፋ አደርጋለሁ። ከጎኗ ሳልለይ ነው እያንዳንዱ ነገር ያሳየኋት እና በጣም ጎበዝ ነሽ። እስኪ ቪዲዮን ቼክ እናድርገውና ደግሞ እናየዋለን ማለት ነው። እኔም ማላውቀውን ነገር ስትጨማምሪ ነበረ። ምን እንደሆነ አሁን ነው የምናየው። እስኪ የሰርጋችሁ ቀን አንድ ቀን ብቻ ነው። እኛ ግን የምንቀርጽላችሁ የዘላለም ትውስታችሁ ነው። ሰላም ሱባለው ይባላል። እያየሽው ነው። ፐርፌክት ነው በጣም ሳውንዱ ሲመጣ መጀመሪያው ኢኮ ነገር አለው እና ደግሞ ባክግራውንድ ሳውንድ የተጠቀምሽው በጣም አሪፍ ነው እዚህ ጋር በጣም እና ደግሞ በመሃል ጋፕ መፈጠሩ እዚህ ጋር በጣም አሪፍ ነው። እሺ ፕሌይ ያልን ሄድ እንዳናንዛዘዋ። አደይ ስቱዲዮ ቪዲዮግራፈር ነኝ። ማንኛውንም ሰርጎቻችሁን፣ የተለያዩ ኤኒ ስፔሻል ኢቨንቶቻችሁን ፕሮፌሽናል በሆኑና ሃይ ኳሊቲ በሆኑ ስራዎች የሰራን የምናስረክባችሁ ነው የሚሆነው። ስራዎቻችንን ከዚህ በፊት ሰርተን የሰጠናችሁ ሰዎች ቻናላችን ላይ የገባችሁ የሰጣችሁን ኮሜንቶች አሉ። ሁላችሁንም ቴንኪው እንላለን። ማሰራት የምትፈልጉ ካላችሁ እያንዳንዱን ኢሞሽናል ሞመንቶችን እንዲሁም ደግሞ ሁሉንም ፕሮግራሞቻችሁን ሲኒማቲክ እና ፕሮፌሽናል በሆኑ ስራዎቻችን የምንሰራላችሁ ይሆናል። በእርግጠኝነት እንደምትወዷቸው አንጠራጠርም። እኛን ማግኘት የምትፈልጉ በሶሻል ሚዲያችን በቲክቶክ እንዲሁም በኢንስታግራም ዲኤም ማድረግ ትችላላችሁ፣ ወይም ደግሞ ባዮአችን ላይ በምታገኙት ስልክ ቁጥር እየገባችሁ ማንኛውንም ኢቨንቶቻችሁን ቡክ ማድረግ ትችላላችሁ። እናመሰግናለን። በጣም አሪፍ ነው በእውነት። ይሄንን ቪዲዮ እኔ ምንም ልላችሁ አልችልም። በአንድ ቀን ከዜሮ ከቢግነር ወደ ፕሮፌሽናል ኤዲተር ነው የሆነችው ልጅቷ። ቃሌን ጠብቄያለሁ። ምንም አይነት ኤዲቲንግ ትምህርት ቤት ምናምን መግባት የለብሽም ከዚህ በኋላ። እንግዲህ ትንንሽ ነገሮች በቃ እሱን ደግሞ ራስሽ ፕራክቲስ ማድረግ ትችላለሽ ማለት ነው። እኔ ከጠበቅኩት በላይ ነው። ጊቫዌ ያለሽ ደስ ስላለኝና ቪዲዮን የምትችዩ ከሆነ እንግዲህ ይጠቅማታል ብዬ ያሰብኩት ነገር አለ፣ ነግሬያችኋለሁ። እሱን እንትን ልሻለሁ። ከዛ በፊት ግን ማስታወቂያውን ፕሮሞሽን ቪዲዮን እንዳያችሁት ከሆነ እሷ ፐርፌክት አድርጋ ሰርተዋለች። ምንም ማብራራት አይጠበቅብኝም። ማንኛውንም ኢቨንታችሁን አደይ ስቱዲዮ የሚል ሌላ ቻናል አለን። እዛ ላይ የገባችሁ ዴም እያረጋችሁን ሰርጎቻችሁን፣ ሽምግልና እንዲሁም የተለያዩ ፕሮግራም ካላችሁ እኛን ኮንታክት በማድረግ በጣም ጸድ የሆኑ ስራዎችን እየሰራን የምናስረክባችሁ ነው የሚሆነው። የዛሬው ቪዲዮ ይሄንን ይመስላል። ቅና አድርገው መሰለኝ እንደዚህ ይዘሽው ነው እንደውም ለተምኔል ፎቶ። የዛሬው ቪዲዮአችን ይሄንን ይመስላል። ጀማሪ ኤዲተር ከሆናችሁ እንዲሁም ካሜራማን ከሆናችሁ ይሄ ቪዲዮ በጣም እንደጠቀማችሁ አልጠራጠርም። ከዚህ በኋላም በጣም ብዙ የምለቅላችሁ ቱቶሪያል ቪዲዮዎች አሉ። ቤዚክ የሆኑ ደግሞ የካሜራ ቱቶሪያሎችን እንዲሁም ደግሞ አድቫንስ የሆኑም ኤዲቲንግ እና የካሜራ ቱቶሪያሎችን እዚሁ ቻናል ላይ እየለቀኩላችሁ ስለሆነ እየገባችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ሰብስክራይብ አስደርጊ። ቢያንስ መቅዲም ብላችሁ ሰብስክራይብ ቻናል ሰብስክራይብ አረ ሰብስክራይብ አርጉ በያቸው።